እንዴ እናት እናት ምንድን ነው ፍቅሬ? ጭራሽ ቅምጥህን ቤት ድረስ ይዘህልኝ መጣ? አረ ቅምጤ አይደለችም። እስኪ ምን ሆነ ነው እንዴ? የምወደውንም አበባ ሰጥተሃታል? ላንቺ እኮ ነው የኔ ውድ። ለእኔ ከሆነ እሷ ደረት ላይ ምን ይሰራል? በራችን ጋር ራሷን ስታ ነው ያገኘኋት። አታምኝኝም? አላምንም። እስከ ዛሬም ሲነግሩኝ አላምንም ብዬ ነበር። ዛሬ ግን ይኸው በአይኔ አየሁክ። እንድታምኝኝ እሺ፣ በምን ልማልልሽ? በእኔ ማል ውጪ ስልሽ። አረ እኔ ሞቼ እሷ ልታገባ በህይወት እያለሁ ብንለያይ አይሻልም? መለያየት? ምን እያልሽ ነው? መለያየት ምን አመጣው? ውይ አቤታዬ ነቃሽ እንዴ? አንቺ ወረኛ። ቆይ ተሽሎኛል አላልሽም ነበር? ላይ ሲወጣ እኮ ነው አቅፎ ሲገባ ያገኘሁት። ትቶኝ ነበረ እኮ ዛሬ ምን አይቶ እንደተነሳብኝ እንጃ። ግራ ገባ አይደለ? እሷ መሆኗን ሳቅ እኮ ልጫወትብህ ብዬ ነው። አበባ ትባላለች። የልጅነት ጓደኛዬ ናት። ድሬዳዋ ነው የምትኖረው። አረ እውነቷን ነው። የሚጥለኝን በሽታ አይታ ብቸኛ ያልሰለቸችኝ ጓደኛዬ እሷ ነች። ባሏ ነህ? አዎ። እድለኛ ነህ። እውነት ነው። እድም ምን ላይ ስል ፈራ አይደል? ቤት ገብተን ብናወራው አይሻልም? እንግዳ ውጭ አስቀምጠን። ልክ ብለሃል። አዎ እንደ ስልኬ። አረ ስልኬን ሌባ! ምን ሆነ ነው? አንተ አባዬ? የኔ ፍቅር አባትሽ ናቸው? አዎ ልጆቼ ናቸው። የኔ ፍቅር ስትላት ነው የሰማሁት። አዎ አባ ፍቅረኛዬ ነው ማለቴ ነበር። ያኔ ስታስተዋውቂ ምኑም አላማረኝም ነበር። ይኸውልሽ ምን መሰለሽ፣ ዝም በል ሌባ። ወድጄ እኮ አይደለም። እና አፍቅራ ነው እንዴ ወንድም? ወይኔ ምንድን ነው ምክንያትህ? ሌብነት ጨዋ ነው የሚል ሰበብ አይኖርህም? እስቲ እንስማ። ለእህቴ የትምህርት ቤት ምከፍለው ስላጣው ነው ምሰርቀው። ከዛሬ የምታስተምረኝ በዚህ መልኩ በምታመጣው ገንዘብ ነው? በፍጹም። ከስራ ከተቀነስኩ 2 ሳምንት ሆነኝ። እንዳትጨነቅብኝ ብዬ ነው ያልነገርኩሽ። ሰርቀል ታስተምረኝ እንዴት ጨከንክ? አማራጭ ስላጣው። እኔም መጠየቅ ትችል ነበር። እንደ ሩቅ ሰው ስለሚያይሽ ነው። ተው ለመፍረድ አቸኩል ልጄ። እንዳላስቸግርሽ ብዬ እኮ ነው። አንዳንዴ ጥሩ ነገር ለማድረግ ትክክል ባልሆነ መንገድ እንሄዳለን። ከዚህ በኋላ ግን አልደግሙም። አባት ይቅርታ አድርጉልኝ። ተው ልጄ፣ የተጸጸትከውም አንተ ሆነህ ነው። ከዚህ በኋላ ምንም አይነት ችግር ቢገጥምህ እንዳትደብቀኝ። አይለምደኝም። የትምህርት ቤት ክፍያውስ ጉዳይ እኔ እከፍላለሁ፣ ግን ብድር ነው። ብድር ከሆነ እኔም እፎይ እንድል የ2 ወር ክፈሉላታ። የእኔ ፍቅር ምን ያወራጭሃል? አገባሽ እንዴ? አዎ። መች ተፈተነው? ዛሬ። አያስቅም ግን? ምኑ? በተፈታውበት ቀን ድጋሚ መታሰሪ። ገና ከመውጣት ወንጀል ሰራ? አንቺ አግብተሽ አገኘውሽ። ጨለማ ውስጥ ታሰርኩ ማለት አይደል? ፍቅረኛ የነበረች ሴት ብርሃን ውስጥ እንደሆነች አስበ ተጽናና። እስኪ ሞክራለሁ። ለመሆኑ ማንን ያገባሽ? እኔን። ያንተን ጥፋት የኔ አድርጌ በታሰርኩ? ለሱ በጣም አመሰግናለሁ። ለዚህ እኮ ነው ውድ የሆነ ጠበቃ ቀጥሬ ያስፈታው። ስለዚህ ዝም ብለህ ነፃነትን አጣጥም። ለጠበቃው ግን ስንት ከፈልክ? ምን ያደርግልሃል? አደራዬን በስንት እንደገዛ ለማወቅ ፈልጌ። ለጠበቃው ስንት ከፈልከው? 65 ሺህ ብር። የኔ ፍቅር ማለቴ የኔ ድሮ ፍቅር፣ ብዙ ኢንቨስት አድርጌብሽ ነበር። አከሰርሽኝ። አም ሶሪ። ፍቅርን በ65 ሺህ ብር በዲናር ቢመነዘር ስንት ይሆናል ግን? እንዴ ጆዬ ተፈታሽ እንዴ? አዎ ታሬ ተፈታሁ። አረ በጣም ብዙ የተቀየረ ነገር አለ። ነይ ከተማውን ላስጎብኝሽ። የዱባይ ሴቶች ተመኝተው ያጡት፣ የቻይና ሴቶች ሳያገኙ የቀሩት እጃችን ገብቷል። ጠቆር ካለ ማኪያቶ ዋጋ ያነሰ እየገዛችሁ። አረ ጆ እየመጡ ነው። አምልጥ። ቤት በኩል ነው የምንሰራው። እንዴ ቆይ ወዴት ነው የምትሮጠው? ጠብቀኝ። ጆ አላወኩሽም። ማሂዲን ብለዋ ሳቅ ነው ዘመዷ የምትባለዋ ልጅ ረሳሃት? ማሂላላ መሳቅ ነው አመሏ። የምር አንቺ ነሽ? ስስቅ ትዝ አልኩ አይደለ? ማሂላላ ምንድን ነው የሁሉ ሩጫ? አትሌት ሆንክ እንዴ? አረጉኝ በእናትሽ። ክንዴ ቡቲክ እኮ ከፍቻለሁ። ክንዴ ቡቲክ ማለት? ይሄውልሽ። እንዴ
እንዴት? እንደ ድንገት ሳላስበው የክፍላችን ሰቃይ ተማሪ መንገድ ላይ ቀሚስ ነጋዴ ሆነ ቢባል ማን ያምናል? እኔም በግድ ነው ያመንኩት። ያው ህይወት እንደዚህ ናት። ትላንት ባሰብሽው ሜዳ ዛሬ አቆመኝ። በጣም ከባድ ነው መሯሯጡ። ከባድ ብቻ። ተረጋግቶ ለመኖር ተምረን በልቶ ለማደር መሯሯጥ ምን ይሉታል? ህይወት። አንቺስ ግን ማሂላላ ምን ላይ ነሽ? እኔ እንኳን የአባቴን ድርጅት እያስተዳደርኩኝ ነው። እኔ ኑሮን ለማሸነፍ፣ አንቺ ደግሞ ውፍረት ለመቀነስ ነው ሩጫችን። አይ አንተ ሳቅሽ እንደ ድሮ ነው፣ አልተቀየረም። ሳቅሽን ፍሪጅ ውስጥ አስቀምጠሽ ያኖርሽ ነው የሚመስለው። አይ ጆዬ፣ ያ ሁሉ እውቀት በቃ እንደዚህ ባክኖ ቀረ። እንግዲህ እውቀቴን ጊዜ ከወደቀበት ያነሳው ይሆናል። ልክ ነህ ጆዬ። አረ ከሰው ግቢ እንውጣ። እንዴ አንተ አንተ ቀበቶውን መልሽልኝ። አልመልስልህም። የአንቺ የሚስትነት መፍት የት ድረስ እንደሆነ እንዳትረሽ። የት ድረስ ነው እባክህ? መጠጥ እንዳልጠጣ መከልከልሽ መፍትሽ ነው። የገዛ አባቴን ግን መግረፍ መፍትሄ ነው። መጠጥ አቁም ስለ ሰማኝ አትመስልም? ደግሞ በሰከርክ ቁጥር አባት ላይ ቀበቶ መፍታት ሊገባኝ አልቻለም። አዩ የኔ ልጅ እኔ ይገባኛል። አየሽ አይደል? ምክንያቴ ይገባዋል። ስለዚህ ቀበቶ ይመልሽልኝ። አልመልስልህም። ምንም አይነት ምክንያት አባትን ለመግረፍ በቂ አይመስለኝም። ያስተማረኝን ነው እየኖርኩ ያለሁት። የእሱን ፈለግ እየተከተልኩ እንደሆነ አስቢ። ማለት ልጅ እያለ ሰክሬ በመጣው ቁጥር እናቱን በቀበቶ ስገርፍ እያየ ነው ያደገው። እኔ በቀልን እንጂ ፍቅርን አላወረስኩትም። ቢሆንም የሚያደርገው ነገር ምንም ልክ አይደለም። የእናቴን እንባ በበቀሌ ማደስ፣ የህመሟን ጥግ እንዲሰማው ማድረግስ? ልክ ነው። ቀበቶ መልሽለት። እየመታኝ አይደለም፣ የዘራሁትን እያጨደ ነው። አርግዣለሁ። እሰይ እሰይ እሰይ። እርሱ አያት ለመሆን ይዘጋጁ። እኔስ? አንተ ሲያድግ ቀበቶ ማውለቅን በሚወርሰው ልጅህ ለመገረፍ ተዘጋጅ። አመሞት አይደል ጋሼ? አዎ፣ ግን አሁን ልጄ ካመመው በላይ ጸጸቱ አይበልጥም። እሺ አሁን እነሱ ወደ ውስጥ እንግባ።